ይህንን ሙከራ ለመጀመሪያ ጊዜ የተማርኩት የ12ኛ ክፍል ተማሪ ሆኜ ዌብ ኤንድ ኦፕቲክስ በሚል የፊዚክስ ትምህርት የምዕራፍ ክፍል ላይ ነበር። ታዲያ በወቅቱ እኔም ስማረው ይህ በዚህ ምዕራፍ የተካተተ አንድ ርዕስ ለ200 ዓመታት ለፈጀ ጥናት መነሻ መሆኑንና ኳንተም ፊዚክስ ለሚለው ጥናት መሰረት መሆኑን መች ተረድቼው እና ደግሞስ ማን ነግሮኝ? ውድ ተመልካቾቼ በዚህ የቪዲዮ ክፍል ላይ የኳንተም ፊዚክስ ዊርድ ወይንም እንግዳ ባህሪዎችን የተገለጸበትን ቀላል ግን መሰረታዊ የሆነውን የደብል ስሊት ሙከራ የማብራራላችሁ ይሆናል። ታዲያ ከላይ በመግቢያ ላይ እንዳነሳሁት ይህንኑ ሐሳብ የ12ኛ ክፍል የፊዚክስ መጽሐፍ ገጽ 132 ላይ በመሄድ መረጃውን ማጣቀስ ትችላላችሁ። እንደተለመደው እናንተም ላይክ እና ሼር እያደረጋችሁ በሳይንስ ላይ የምሰራውን ቪዲዮ አበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎችን የሚደርሷችሁ ይሆናል። በፊዚክስ ዌቭ ወይም ሞገድ የሚባለው በዲስተርባንስ አማካኝነት ሳይክል ወይም ድግግሞች ፈጥሮ በስፔስና በጊዜ ውስጥ የሚንቀሳቀስ አንድ መጠንን ለመግለጽ የሚደረግ ጥናት ነው። እነዚህ የዌቭ ወይም የሞገድ ባህሪያት ያላቸው ነገሮች በተለያየ መሰናክል ወይም ኦብስታክልና በሚዲየም ውስጥ ሲያልፉ የሚያሳዩትን ባህሪያት መሰረት በማድረግ ኢንተርፌራንስ ዌቭ፣ ዲፍራክሽን ዌቭ፣ ሪፍራክሽን ዌቭ በማለትና እንዲሁም እዚህ ጋር ባልጠቀስኩት በሌሎች የዌቭ ባህሪያት ስያሜ ተሰጥቶት ይከፋፈላል። ኢንተርፌራንስ የሚባለው ዌቭ የሚፈጠረው ሁል ጊዜ ሁለት ሞገዶች ከተለያዩ ምንጮች ከተነሱ በኋላ ተጣምረው አንድ ሞገድ ሲሆኑ ነው። በምስሉ ላይ የምትመለከቱት ውሃው ላይ በኳሶቹ በሚደረገው ዲስተርባንስ አማካኝነት ሁለቱ ዌቭ ወይም ሞገዶች ሲፈጠሩ ይስተዋላል። ከዛም አንድ ላይ ኢንተርፊር አድርገው ይጣመራሉ። ይህ የዌቭ ወይም የሞገድ ባህሪ ነው ታዲያ ኢንተርፌራንስ ዌቭ ፕሮፐርቲ የሚባለው። አስተዋላችሁት አይደል? ከላይ ያቀረብኩት ማብራሪያ ዌቭ ስለሚኖረው የኢንተርፌራንስ ባህሪ ነው። እስኪ አሁን ደግሞ ከላይ በመግቢያ የኳንተም ፊዚክስ መሰረት ነው ብዬ ስለገለጽኩት የደብል ስሊት ሙከራ እንመልከት። የደብል ስሊት ሙከራን ስንመለከት የደብል ስሊት ሙከራን ለመጀመሪያ ጊዜ ሰርቶ ተግባራዊ ሙከራ ያደረገበት ሳይንቲስት ቶማስ ያንግ ይባላል ማለት ነው። ቶማስ ያንግ ደብል ስሊት ሙከራን እንዲሰራ ያደረገው ምክንያቱ ደግሞ ብርሃንን አስመልክቶ ተቀባይነት የነበረውን የአይዛክ ኒውተንን ምልከታ ለመፈተሽ ነበር ማለት ነው። እስከ 1801 ብርሃንን በተመለከተ የነበረው ጽንሰ ሐሳብ ብርሃን የተሰራው ኮርፐስክልስ ከተባሉ ፓርቲክል እንደሆነና ብርሃንም ፓርቲክል ኔቸር እንዳለው ይታመን ነበር ማለት ነው። ቶማስ ያንግ የደብል ስሊት ሙከራን በተግባር ካከናወነ በኋላ ብርሃን ከላይ የተመለከትነውን የኢንተርፌራንስ የዌቭ ባህሪ እንደሚያሳይና ብርሃንም ዌቭ እንደሆነ ገለጸ ማለት ነው። ደብል ስሊት ማለት ሁለት ቀዳዳ ማለት ነው። ብርሃን ከፊት ያለውን ኦብስታክል ወይም መሰናክል በእነዚህ ቀዳዳዎች አልፎ የሚፈጥረው ፓተርን ልክ ከላይ እንደተመለከትነው የኢንተርፌራንስ ዌቭ ባህሪን ነው። ልክ ከላይ እንደተመለከትነው በቶማስ ያንግ የደብል ስሊት ሙከራ መሰረት ብርሃን የኢንተርፌራንስ ባህሪን በማሳየቱ የተነሳ ዌቭ መሆኑ ተረጋገጠ ማለት ነው። እናም የአይዛክ ኒውተን ኮርፐስኩላር ቲዮሪ ወይም ብርሃን የተሰራው ከፓርቲክል ነው የሚለው ጽንሰ ሐሳብ አበቃ ማለት ነው። ከዚህ በኋላ የተፈጠረው ምንድነው? በተለይ በ18ኛው ክፍለ ዘመን አጋማሽ ላይና በ18ኛው ክፍለ ዘመን መጨረሻ ላይ ኤሌክትሪክሲቲን በመጠቀም ዋየርለስ ኮሚኒኬሽን ለማድረግ ወይም የራዲዮ ሞገድን ለመስራት ሳይንቲስቶች ጥረት እያደረጉ ነበር ማለት ነው። እና በዚህ በሚደረገው ተከታታይ ሙከራ ብርሃን የኤሌክትሪክ አስተላላፊ ነገሮች ላይ ሲያበሩበት ኤሌክትሪክ የሚያስተላልፈው መስመር ቶሎ ቶሎ ኤሌክትሮንን ያስተላልፍ ነበር ማለት ነው። ይህ ማለት ምን ማለት ነው? ብርሃን የኤሌክትሪክ አስተላላፊ ላይ ኢፌክት ሲኖረው ተመለከቱ ማለት ነው። ብርሃን ምን ሲሆን ነው ኤሌክትሪክ የሚያስተላልፉ ነገሮች ላይ
ኢፌክት ወይም ተጽዕኖ ሊያመጣ የቻለው የሚለው ፍጹም እንቆቅልሽ ነበር ማለት ነው። ታዲያ በወቅቱ ይህ እንቆቅልሽ ዘ ፎቶ ኤሌክትሪክ ኢፌክት ወይም ብርሃን የኤሌክትሪክ አስተላላፊ ነገሮች ላይ የሚያመጣው ተጽዕኖ ተብሎ ታወቀ ማለት ነው። አንስታይን በ1905 ባሳተመው ጥናቱ ዘ ፎቶ ኤሌክትሪክ ኢፌክት የሚለውን እንቆቅልሽ ፈታ። በጥናቱም አንስታይን አይዜክ ኒውተንም ብርሃን የተሰራው ከፓርቲክል ነው በማለት የገለጸው ሐሳብ አልተሳሳተም። እንዲሁም የያንግስ ደብል ስሊት የሙከራ ግኝትም ትክክል ነው። ነገር ግን ብርሃን ራሱ የተሰራው ፓርቲክል ኤንድ ዌቭ ዱዋሊቲ ከያዘ ፎቶን ከሚባል ቅንጣጢት ነው በማለት አስቀመጠ። እናም እዚህ ጋር የመጀመሪያው እንግዳ ምልከታ ተገለጸ። እንዴት አንድ ነገር ፓርቲክል ሲሆን ዌቭ ይሆናል? እና ደግሞስ ዌቭ ሲሆን እንዴት ፓርቲክል ይሆናል? የቅንጣጢቶችን ዓለም የገለጸው የኳንተም ፊዚክስ ጥናትና የደብል ስሊት የሙከራ ውጤት። በመቀጠልም በ1961 ፓርቲክል እንደሆነች የምትታወቀው ኤሌክትሮን በያንግስ ደብል ስሊት የሙከራ መሳሪያ ላይ እጅግ በጣም ሴንሴቲቭ በሆነ ጠቋሚና ሴንሰር በመጠቀም ተፈተሸች። በሚያስገርም ሁኔታ ኤሌክትሮን ብርሃንና ሌሎች የዌቭ ባህሪ ያላቸው ነገሮች የሚያሳዩትን የኢንተርፌራንስ የዌቭ ፓተርን አሳየች። ኤሌክትሮንን በያንግስ ደብል ስሊት ኤክስፐሪመንት ላይ ስትሞከር በእያንዳንዱ በቀኝም በግራም ባለው ስሊት ወይም ቀዳዳ ላይ ዲቴክተሮች አስቀምጠዋል ማለት ነው። ሌዘር ገኑ ምንድነው የሚያደርገው? አንድ ኤሌክትሮን በአንድ ጊዜ ይለቃል ማለት ነው። ወይ በቀኝ ባለው ቀዳዳ ሊሆን ይችላል፣ ወይ በግራ ባለው ቀዳዳ ሊሆን ይችላል ማለት ነው። ግን በሙከራው ላይ የታየው ነገር ምንድነው? ኤሌክትሮን በቀኝ ባለው ቀዳዳ ላይ ስትተኮስ በግራም ባለው ቀዳዳ ላይ ስታልፍ ትታያለች። ዲቴክተሩ በሁለቱም ቀዳዳ እያለፈች እንደሆነ ዲቴክት ያደርጋታል ማለት ነው። እንዲሁም ከጀርባ ሄዳ ስክሪኑ ላይ የሰራችው ፓተርንም ልክ ብርሃን እንደሰራውና ሌሎች ዌቭ እንደሰሩት የኢንተርፌራንስ ፓተርን ሰርታ ታየች ማለት ነው። እንግዲህ ኤሌክትሮን በቀኝ ባለው ቀዳዳ ስትለቀቅ በግራም በቀኝም ትታያለች። በግራ ባለው ቀዳዳም ስትተኮስ አንድ ኤሌክትሮን በቀኝም በግራም ትታያለች ማለት ነው። ይህ የኤሌክትሮን ባህሪ ሱፐር ፖዚሽን ይባላል ማለት ነው። በአንድ ጊዜ በተለያየ ቦታ የመገኘት ባህሪ አሳየች ማለት ነው። ይህ በፍጹም በክላሲካል ፊዚክስ ያልነበረና ያልታየ ቢሄቪየር ሆነ ማለት ነው። ፖዚሽን ነበር የምናውቀው፣ አሁን ግን ኤሌክትሮን ሱፐር ፖዚሽን የሆነ ባህሪ አሳየች ማለት ነው። ይህ የተገለጠው በያንግስ ደብል ስሊት የሙከራ መሳሪያ ነው ማለት ነው። ውድ ተመልካቾች የያንግስ ደብል ስሊት ሙከራ ለኳንተም ፊዚክስ ጥናት መሰረትና ዋና ማሳያ ነው። ታዲያ በዚህ ክፍል ያልተካተቱ ሌሎች ሰፋፊ ጽንሰ ሐሳቦችን ቀጣይ በተከታታይ ኳንተም ፊዚክስን አስመልክቶ በምሰራው የቪዲዮ ክፍል ላይ የምገልጽላችሁ ይሆናል። ለዛሬ ይዤላችሁ የቀረብኩት ቪዲዮ ከላይ የተመለከታችሁትን ይመስል ነበር። በቀጣይ ሳምንት በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።